ልንገራችሁ ምእመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር እመቤታችን ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ህሊና ያላት ሴት የትም የለችም። ስለዚህ ህሊናዋ ምን ይባላል? የእግዚአብሔር ከታውቅ መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙራ አታውቅም። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማለት ታዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክ ግን በከመ ይምህር አብ ወልዶ ከማሁ ይምህሮ እግዚአብሔር ለላ ያፈቅረው አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸው። የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇን በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል። ስለዚህ ሁለንተናዋ ወርቅ ነው። ይገርም። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወዳቸው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉቻ ለአምላክ እንደሚችላል ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎቹ በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አለ። እግዚአብሔር አብሮን የሚኖር አንዳንዱ ሰውማ እንደው ሲጸልይ ሰምታችሁ ሰው ቀረ በጉልበቱ ለሚርቅ ቀጥቀጥ በዘራይቶ ላጥ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል ሁሉ ማለት እንደዛ። ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ሞት እመቤታችን እንኳን መንካት ማየት አይችልም። ከድንግል ማርያም ሞት አንዲት ሳንቲም የለው። ድንግል ማርያም የእግዚአብሔር ከተማ ናት። መላእክት ፈልገው እግዚአብሔርን አገኙባት። ሰዎች ፈልገው አገኙባት። የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም ይልቅፍ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልን፣ ፀሐይ ይመጣ ያቃጥለኛል አልን። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃች ከተማ እመቤታችን ናት። ጠዋትም ማታም ሌትም ቀንም ከድንግል ማርያም እንጠጋ። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቱ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው አይለይም። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መላከ ገነት ዮሐንስ የዚህ ቤተ ክርስቲያን አስተዳዳሪ፣ ክቡር መላከ ብስራት ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ ያስተምረን። ያው የእመቤታችን በዓል ነው። ስለ እመቤታችን ነው የምንማማረው። የእግዚአብሔር ከተማ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ድገሙ። ሶስተኛ በሉ። በዚህ ርዕስ ስለ እመቤታችን ትንሽ እግዚአብሔር የፈቀደልን ያህል ተምረን ሁላችንንም እናስቀድሳለን። ቅድም የቤተ ክርስቲያኑ አስተዳዳሪ ሲናገሩ እንደሰማችሁት ማስቀደስ የመጨረሻው ነገር ነው። ደግሞ ነሐሴ 16 ቀን ማስቀደስ ደግሞ ልዩ ያደርገዋል።
ምክንያቱም ነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ ራሱ የቀደሰበት ቀን ነው። ራሱ ቅዳሴ በታቦት ላይ አይደለም የቀደሰው፣ እመቤታችን መንበር አድርጎ የቀደሰበት ቀን ነው እና በዚህ ቀን ማስቀደስ ትልቅ ነገር ነው። የትምህርትም የሁሉም ነገር ማሰሪያው ቅዳሴ ነው እና አስቀድሱ ለማለት ፈልጌ ነው። አሁን ወደ ትምህርቱ እንሄዳለን። የእግዚአብሔር ከተማ የሚለውን የምናገኘው መዝሙር 86 ቁጥር 3 ላይ ቅዱስ ዳዊት የተናገረው ነው። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር፣ የእግዚአብሔር ከተማ እመቤታችን፣ ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩ፣ በአንቺ ድንቅ ነገር ድንቅ ተዋሂዶ ተደረገ፣ ስላንቺ ድንቅ ነገር ተነገረ ብሎ ይናገራል ቅዱስ ዳዊት። ስለ ዳዊት ትንሽ ነገር በአንድ ደቂቃ እናገራለሁ። በአንድ ደቂቃ ዳዊት ማለት የአምላክ ልብ ማለት ነው። ስለዚህ ዳዊት ማለት የፍቅር ሰው፣ መስተሳልም፣ የእርቅ ሰው ማለት ነው። ዳዊት እንባ ነበረው፣ ሰው ይወድ ነበር። ብሉያትን፣ ሐዲሳትን፣ ኃላፊያትን፣ መጻሕያትን እየተናገረ ደረቅ አዲስ የሚባል ንጹሕ ሐዲስ ኪዳን ከአንደበቱ የፈሰሰ የንስሐ ሰው ነበር እና ዳዊትን የሚደግም ሰው የአምላክን ልብ ያገኛል። ሁልጊዜ ነው የምናገር፣ ይሄን ነው የምነግራችሁ። ዝም ብሎ ቀኝ ግራውን ከምትዞሩ ዳዊት ድገሙ። የምሬ ነው። በዛ በዚህ አትበሉ። ዝም ብላችሁ ዳዊት ድገሙ። ሰምታችሁኛል? ይሄ ዝም ብሎ ክፍል የሚነግር አባት ምናምን አትፈልጉ። ዳዊት ድገሙ። ዳዊት ከደገማችሁ የትም ሳትሯሯጡ ለሕይወታችሁ የሚያስፈልገው ነገር እቤታችሁ ይመጣል። ራእይ ማየት አያስፈልጋችሁ፣ ህልም ማየት አያስፈልጋችሁ፣ የሆነ ባይታዊ መፈለግ አያስፈልጋችሁ። የሚያስፈልጋችሁ ከእግዚአብሔር ጋር በዳዊት መነጋገር። የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከድሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም ማለት አለ። እግዚአብሔርን ለማግኘት እሳ በቃ ብቻህን ትችላለህ። በማን በኩል ሊሄድ እንትና ልደውልለትና ያናግርልኝ ይሆን? የለም። በቃ እግዚአብሔር ቀጥታ ይገኝ። አባታችን ሆይ እንድንለው ብቻ ፈልግ። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅረው። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለዚህ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት፣ ዝም ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጧችሁ አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ አምላከ ዳዊት ሁላችንንም ይስማል፣ ሁላችንንም ይስማል። የሚያስገርመው የትኛውንም የቅዱስ ገድል ስታነቡ ጠቅላላ ጸሎቱ መዝሙረ ዳዊት ነው። 70-80% ጸሎት ጠቅላላ የሁሉንም ቅዱሳን ገድል የቅዱስ ያሬድን ዜማ ብታነቡት ብትሰሙት ምዕራፍ ምንድን ነው? ዳዊት ነው። ሌሊት ሙሉ በዐቢይ ጾም የሚቆመው ዳዊት ነው። ጾመ ድጓው ምንድን ነው? ዳዊት፣ ኢሳይያስ። ቀኑን ሙሉ አባቶቻችን ያሬድን ያህል ሊቅ ኦሪቱን የማያውቀው ሁኑ፣ ሌላውን የማያውቀው ሁኑ፣ መጽሐፍ የማያውቀው ሁኑ፣ የሊቃውንትን መጽሐፍ የማያውቀው ሁኑ አይደለም። ያ ሁሉ ዳዊት በዜማ ቀምሮ የሰራው ያው አርያም ሲቆም ብትሰሙት እናንተ ምዕመናን አይሰማችሁም። ምዕመናን ምን አለባችሁ ታሪክ አታውቁ አሉ አንድ ሊቅ። አይሰማችሁም እንጂ ባለሙያዎቹ የድጓ መምህራን ሲሉት ልብን ነቅሎ ይወስዳል። ዳዊቱ እንዲያውም አሳዛኝ ነው፣ ደግሞ በዜማ ሲባል የሚያስደንቅ። ስለዚህ እንዲያው መዝሙረ ዳዊት ይገርማችኋል እኮ እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ያመሰግናል። መላእክት የሚያመሰግኑበት ዜማ ነው።
ከመንግሥተ ሰማያት ከበሩ ላይ የምስጋና ነጋሪት የሚጎስመው ቅዱስ ዳዊት ነው። ስለዚህ ይህንን ምስጋና አመስግናችሁ ዳዊት በጸሎቱ ይህን ዳዊት እየደገመ እንደ ዶሮ ሊያንቀው የሚፈልገውን ሳኦልን አምልጦታል። በገዛ አባቱ ላይ የተነሳውን አውሬውን ልጁን አቤሴሎምን አምልጦታል። በእግዚአብሔር እጅ ተሰውሮ የሚያስጨንቁኝ ምንኛ በዙ እያለ እና ሁላችሁም ጸልዩ። ልንገራችሁ ምእመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላት ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ሲናገሩ ሰምታችኋል። እኔም እንኳን ሰማሁ። እንግዲህ በታሪክ አሉት ነው እንጂ ምንድን ነው ድምፃቸውንም አውቀው ጎርነን ያደርጉታል። እኛ እያሉ ነው የሚያወሩት። ለምን እንዲፈራቸው ነው። አሁን ጃንሆይ አፄ ኃይለ ሥላሴ እኛ እያሉ ነው የሚያወሩ። አንድ ናቸው ሰውየው። እኛና መንግስታችን እንዲህ ብለናል ነው የሚሉት አዋጅ ሲናገሩ። እና እንደዚያ ብለው ያስፈራሉ፣ ያስገርማሉ። አቋቋማቸው ሁሉ የሰራዊቱ የእልፍ አስከልካዩ ሰይፍ መዘው እሳት ተነዶ አስደንግጠው ነው የሚቆሙት። እና እንደዚህ አስፈርተው ከፍ ብለው ይታያል። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል። እናቱን በልዕልና ሰራት ይላል። እናቱን በልዕልና ከፍ አድርጎ ሰራት። ከሰው ልጅ በላይ ብቻ አይደለም ያደረጋል። ከሰው በላይ ብትሆን ባልደነቀን ነበር። ከመላእክት በላይ አድርጎ ነው የሰራት፣ ከፍ አድርጎ። ለምን ይመስላችኋል? መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችን። ለምን? ከመላእክት የምትበልጥበት ምክንያት መላእክት የሚኖሩት የሚያሳስት በሌለበት ዓለም ነው። ድንግል ማርያም ግን የሚያሳስት በበዛበት ዓለም ሆና አልተሳሳተችም። ይገርማችኋል። በማያሳስት ከተማ ሆነው ባይሳሳቱ አናደንቃቸውም መላእክትን። ሌላ ጊዜ በራሳቸው ሙያ እናደንቃቸዋለን። ቅዱስ ገብርኤል፣ ቅዱስ ሚካኤል የራሳቸው አላቸው ጸጋ። ድንግል ማርያምን ግን ትበልጣቸዋለች። እኔ የሚያሳስት ከሌለ ማን ይሳሳታል እንዴ? ሲያገኝ የበላውን ሲያጣ የጦመውን አለ የእኛ ገር ሰው ሲጠራ። አንድ ሰው ሳይኖረው ቀርቶ ሳይበላ 7 ቀን ቢቆይ ሸጋ ባይታዊ ልንለው አቶ ነው የሚባለው። አቶ የጦመ ሰው ይሄ ይባላል። መላእክት የሚያሳስታቸው የለም ማንም። አይናቸው አይመኝም፣ ቦታው አያሳስትም። አንድ ሁለተኛ የሚሳሳት አካል የላቸው። አይናቸው አይቶ አይመኝም፣ ጆሮአቸው ሰምቶ አይመኝም። ሰውነታቸው ትኩሳት የለባቸውም። አካላቸው ረቂቅ ነው። 4ቱ ባህሪያት የሉባቸውምና እነዚህ በማይሳሳት አካል ሆነው ለመላእክትኒ ኢተክህሎሙ ድንጋሌ ህሊና ያለው ይሄን ነው ደራሲው። እስመ አበሱ በፍቶት ወረብ ምድረ በቀዳሚ። ለመላእክት ያልተቻላቸው ድንጋሌ ህሊና ለእመቤታችን አለ። ሶስተኛ መላእክት ደናግል ናቸው። ድንግልናቸው ግን የአምላክ እናት ለመሆን አይበቃም፣ ጾታም የላቸውም። ስለዚህ ድንግል ማርያም አንደኛ በሚያሳስት ዓለም ሆና ስላልተሳሳተች፣ እንደ ሰው ስህተት ሊስማማው የሚችል ከ4ቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። ከሱራፌል ከኪሩቤል ትበልጣለች። ደግሞ ይሄ ከአጠቃላይ ከመላእክት ተፈጥሮ ነው። ለመንበሩ ቅርብ ከሆኑት መንበሩን ከሚሸከሙት ከኪሩቤል ከሱራፌል ትበልጣለች። ለምንድን ነው? እነዚህ ማየት ነው የማይችሉት። ማንን? እግዚአብሔርን ሊያዩት ራሱ አይችሉም። በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው እግራቸው ሸፍነው እንዲዝረበው ይቆማሉ። አንተን ማየት አይቻለንም፣ በእግራቸው መቆም በአንተ ፊት መቆም አንችልም ብለው ማየት። ሊቁ እንደተናገረው ከመያው እዮሙ ነበልባሉ፣ ከመንበሩ የሚወጣው ነድ እሳት እንዳያቃጥላቸው፣ ምክንያቱም እሳት ይውህዝም መንበሩ ይለዋል ትንቢተ ዳንኤል ምዕራፍ 11 ላይ። ከመንበሩ እሳት ይጎርፋል ይላል።
ነደ እሳቱ እንዳያጠፋቸው ፊታቸውን ሸፍነው ክንፋቸው የሚያድናቸው ሆኖ አይደለም፣ የፍርሃት ምልክት ነው ብለዋል ሊቃውንት። እነዚያ አያዩትም እንኳንስ መዳሰስ። እመቤታችን እሳ ብትዳስሰው እንደው አክብሮ እኮ ንጉሥንም ይዳሰሳል። ንጉሡን እግሮትን ላራግፍልዎት፣ ጫማዎትን ላልብሰዎት ተብሎ ይዳሰሳል። እንደሱ እኮ አይደለም፣ ልጇ ነው የሆነው፣ በማኅፀኗን አያደረው። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክ እንግዲህ እንዴት ያለ ነገር ነው! ልብ በሉ። ይሄ እኮ በእግዚአብሔር እቅፍ ይገርማቸዋል። ምንም እኮ አይደለም። ሰማያትን ቅዱስ ዳዊት ምን እንዳላችሁ ታውቃላችሁ? ግብረ አጻብዒከ። ይኸው ምን ማለት እንደሆነ ታውቃላችሁ? ሊቃውንት ሲተረጉሙት ይኸው ከባድ ሸክም በእጅ ነው የሚያዝ፣ በጣት ነው። እንደዚህ ነው የሚያዝ፣ በጣት ነው። አዎ በጣት የምናነሰው ምን ያህል ነው? ይሄ ትንሽ የሆነ ነገር ነው። እና ሰማያት ላንተ በጣት እንደሚንጠለጠሉ ናቸው ማለት እኮ ግብረ አጻብዒከ ያለው። ሰማይ ራሱ ይኸው በጣት የምናንጠለጥለው እኮ የሆነች ነገር ነው። ወይችን ጽናት ሰማይ ለእግዚአብሔር ምድር ለእግዚአብሔር በጣት እንደምትንጠለጠል ነገር ነው። በጣት እንደምትንጠለጠል ሴት የቅቤ ቅሏን አንጠልጥላ ከምትወስድበት ያነሰ ነው። ይሄ ለእግዚአብሔር ስፉህ ነው። እግዚአብሔር ከመሬት በታች አለ፣ ከመሬት በላይ አለ። ዓለሙን በእጁ በመሃል እጁ ይዞታል። ይገርማቸዋል። በዓለሙ ዙሪያ ደግሞ አለ እና ያመጥቶ ከማኅፀኗ ተኛ ማለት በጣም ግሩም። ዘሰማይ ወምድር ዘኢያገምሮ፣ ሰማይ ምድር የማይችለውን አምላክ እመቤታችን ወሰነችው እና ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል። የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው፣ በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል እዘኝ ብሎ። ይህንን የተደረገባት ባንቺ የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው፣ ለሰው በሚነገር አንደበት አይነገርም። እና እመቤታችን በልዕልና ተሰራች ሲል ምን አለ? መሰረቶቿ በከበሩ ተራሮች ናቸው። ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ። እግዚአብሔር ከያዕቆብ ድንኳኖች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ለምንድነው የሚወዳቸው? የያዕቆብ ድንኳኖች ማለት ከሌሎች ሴቶች ሕዋሳት ይልቅ የድንግል ማርያምን ሕዋሳት እግዚአብሔር ይወዳቸዋል። ለምንድነው የሚወዳቸው? ከግር ጥፍሯ እስከ ራስ ፀጉሯ ድረስ ምንም ነውር የለባትም። አልብኪ ነውር ወይም እንትን ይበላይ ሌኪ፣ በአንቺ ላይ ምንም ነውር ነቀፋ የለብሽም ይላታል። ዘካርያስ ትንቢተ ዘካርያስ ምዕራፍ 11 ላይ ምን አየው ነው የሚለው? ርቁ ተቋመ ማይቶት ምንድን ነው ያለ? ኩለንተሃ ወርቅ፣ በውስጥ በአፋ በወርቅ የተለበጠች ሁለንተናዋ ወርቅ አንዲት መቅረዝን አየው አይደለም? ስለዚህ ያቺ ወርቅ ምን ይመስላችኋል? ዘዘካርያስ ተቋም ዘወርቅ ዘሕዝቅኤል እጹት ምስራቅ። ቅዱስ ያሬድ ያለው ይእቲ ማርያም ዘውዳሴሃ እሙቅ። የዘካርያስ የወርቅ መቅረዝ፣ የሕዝቅኤል የምስራቅ ደጃፍ ምስጋናዋ ተቀድቶ የማያልቅ ማርያም ናት ይላል። ይህ በወርቅ የተለበጠ የሚለው ምን ይመስላችኋል? ኩለንተሃ ወርቅ የሚላት ለምንድን ነው? ኩለንተሃ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። እንደ ሮማን ናቸው። ምን ማለት ነው? ሮማን ፍሬው የተነባበረ ነው። ሀብት ሁሉ የሞላባት ፍሬ እመቤታችን ናት። ሀብት ሁሉ የሞላባት የመላእክት ሀብት፣ የነቢያት ሀብት፣ የሐዋርያት ሀብት፣
ሀብተ ሰማያዊ ሀብተ ምድራዊ በእሷ ይገኛል። ስንቱን የቻለች ድንግል መሰለቻችሁ። ይህ ሁሉ ነው ያላት እመቤታችን። ስለዚህ ሁለንተናዋ ወርቅ ነው። ይገርማ። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወዳቸዋል። ከዚያሳ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ከርዕስ የደረስኩ የእግዚአብሔር ከተማ ሆይ ባንቺ ድንቅ ነገር ይባላል። እመቤታችን የእግዚአብሔር ከተማ የሚያሰኟትን 3 ነገሮች ብቻ ተናግሬ ትምህርቴን ልቋጭ። አንደኛ እመቤታችን የእግዚአብሔር ከተማ የምትባለው ለምንድን ነው? የመጀመሪያው እግዚአብሔር በምድር ላይ ይኖራል፣ ከሰው ጋር ይኖራል። እግዚአብሔር መኖሪያ ያለው የለው። ግን አንድ ነገር ይነግረናል ሊቁ ዘሰማይ ወምድር ዘእያገምሮ ልብሰ ዘዕቁብ በንጽሕ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይችለውን እግዚአብሔር በንጽህና የተዘጋጀ ልብ ግን ማደሪያ ይሆነዋል ይላል አረጋዊ መንፈሳዊ። በንጽህና የተዘጋጀ ልብ የእግዚአብሔር ማደሪያ ይሆነዋል። ኦሪት ዘፍጥረት ምዕራፍ 6 ላይ ስታነቡ እንዲህ ይላል እየሐድር መንፈሴ ምስለ እሉ ሕዝብ መስጋሙንቱ። ከነዚህ ሰዎች ጋር መንፈሴ አይኖርም። ምንድናቸውና አለ? ስጋ ብቻ ናቸውና አለ። መንፈሴ አይኖርም። በስጋ ብቻ ጸንቶ ለሚኖር ሰው እግዚአብሔር በዚህ ሰው አድሮ አይኖርም። እና ድንግል ማርያም ግን የእግዚአብሔር ከተማ የምትባለው ለምንድን ነው? ይገርማችኋል። እንደዚህ ያለ ስም ያለው ፍጥረት ሌላ ማንም የለም። ሰው አምጡ፣ መልአክ አምጡ፣ ማንም ሰው የእግዚአብሔር ከተማ ይባላል። ለምን የእግዚአብሔር ከተማ ያልናት ለምንድን ነው? አንድ ነገር ላስታውሳችሁ። ኦሪት ዘፍጥረት ላይ ያዕቆብ ወደ ሎዛ ሲሄድ አንድ ታሪክ ታስታውሳላችሁ። ወደ ሶሪያ ሲሄድ ሎዛ ሲደርስ ተኝቶ ምን አየ ነው የሚባለው? ምን አየ? ሌሊት በህሉ ተናገር እንጂ። መሰላሉ ላይ ጫፉ ላይ ምን አለ? ዙፋን። እዚያ ላይ ምን ተቀምጧል? ንጉሥ። እና ያቺ የወርቅ መሰላል ማን እንደሆነ ማናት ነው የሚባለው? እናውቀዋለን ብላችሁ ነው አይደል? እውቀቱን ንቃችሁትን። የስንት ዓመት የቀጸልነው ነው። እሺ መልካም ታውቁታላችሁ። እሺ የያዕቆብ መሰላል ማናት ነው የተባለው? ንገሩ እንጂ። ድንግል ማርያም ናት። እኔም ወስዳችሁ ወደ ጫፉ ነው። ጫፉ ምን ይመስላችኋል? የድንግል ማርያም ህሊና ነው። ማኅፀኗ ብሎ ተርጉሞታል። የድንግል ማርያም ህሊናዋ ነው። አንድ ነገር ይናገራል ቅዱስ ጳውሎስ፣ የሴት ሁሉ ራስ ወንድ ነው ይላል። ሰማችሁ? የሴት ሁሉ ምንድን ነው? ራስ ምንድን ነው? ምን ማለት ይመስላችኋል? እንግዲህ መጽሐፍ ቅዱስ ነው፣ አባ አይደለም ያለው። የሴት ሁሉ ራስ ምንድን ነው ማለት ሴቶች ያው ማደግ ሲጀምሩ ስለ ወንድ ያስባሉ። ሌላ ነገር ስለ ወንድ ያስባሉ ማለት ሴቶች ዝም ብለው ወንድ ነው የሚያስቡት ማለት እንዳይመስለው። እንደዚያ ሳይሆን ሴቶች ከተወለዱ ከፍ ካሉ ጀምሮ በወንድ ልጅ ምን አይነት ህሊና ምን አይነት ምስል እንዳላቸው ይጨነቃሉ። ሰማችሁ አይደለም? እንዴት ነው ደስ ላለው አስከፋለሁ ሲያዩ እንዴት ያለው ነው የሚለው ያስጨንቃቸዋል ለማለት ነው። እሺ ሌላው ወደ ኃጢአት ያለ የሚወስድባቸው ጭንቅ ነው የሚሉት። ለዚያ እኮ ነው መከራቸውን አይተው ነው የሚለብሱት ይመስለኛል። እንግዲህ ሌላ አይደለም እኮ። ስለዚህ ይጨነቃሉ። ስለ ወንዶች ስለነሱ ምን እንደሚያስቡ ያስጨንቃቸዋል። ስለኔ የሚያስበው አብሽቄው ይሆን አስጠልቼው ይሆን እንዴት ነው መከራቸውን ያሳያቸዋል። በዚህ ነው የሴት ሁሉ ራስ ወንድ ነው ማለት ስለ ወንድ ስለኔ ምን ያስባሉ? ይጨነቃሉ። የድንግል ማርያም ራስ ግን እግዚአብሔር ብቻ ነው። የምታስበው ስለማን ብቻ ነው? ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ህሊና ያላት ሴት የትም የለችም። ስለዚህ ህሊናዋ ምን ይባላል? የእግዚአብሔር ከተማ። ጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ህሊና ውስጥ ከእግዚአብሔር ውጭ ሌላ ሐሳብ ገብቶበት አያውቅም። ገነት እጹቅት አዘቅት ህትምት ያላት ማርያም ማድነቅ ቀላል መሰላችሁ? እስቲ አንድ ደቂቃ ልስጣችሁና ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ አንድ ደቂቃ ስለዚህ መስቀል ብቻ ማሰብ ይችላል አይችልም። ቆይታ መንጨት እንጂ መስቀሉን ማንቆረጠው ትላለህ። እንትና የሚባለውን ጋራዥ አውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚህ ያለ የሚመጣ በፍጹም የሰው ልጅ አይምሮ በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ።
ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖተ አበው ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም፣ ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበስባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡናው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ከተማ ናት። ሁለተኛው የእግዚአብሔር ከተማ የሚያሰኛት የአካላዊ ቃል ታቦት ስለሆነች። እስኪ በሉ የአካላዊ ቃል ታቦት በሉ። የአካላዊ ቃል ታቦት በብሉይ ኪዳን እንደምታስታውሱት ሰሞኑንም ውዳሴ ማርያም ቅዳሴ ማርያም ሲተረጎም ሰምታችኋል። እግዚአብሔር ሙሴን ምን ብሎት ነበር? ከማይነቅዝ እንጨት ምን ቅረጽ ብሎታል? ታቦት። ታቦቱን በምን ለብጠው ብሎታል? በወርቅ። ከዛ በጽላቱ ላይ ምን ጻፍበት ብሎታል? 10ሩን ቃላት። እሺ ከምን ከማይል እንጨት ተናገሩ። እንጨቱን በምን ለብጠው? በጣም ግሩም። እሱን ነው የምፈልገው። ምን ከማይል እንጨት በምን ለብጠው? በጣም ግሩም። እዚያ ውስጥ ምን ይቀመጣል? 10ሩ። በጣም ጥሩ። ይመገባል አይደል? ታዲያስ እየተመገበ ፀጉሩን ስትነቅሉት ደም አለው የለውም? ጫፉ ላይ ስትቆርጡት ይደማል? እንዴት ነው እንደዛ የሆነበት ምክንያት? ከዚያ ተገኝቶ ግን ደግሞ ደም የለውም። ሊቃውንቱ ናቸው እንዲህ ብለው የገለጡ። ቀንድ ከራስ ላይ ይበቅላል፣ ጫፉን ስትቆርጡት ይደማል? አይደማም። ድንግል ማርያም ከዚያ ተገኘ። ወርቅ ከጭቃ ይገኛል። ከወርቁ ውስጥ ግን ጭቃ አለ ወይ? የለም። ከመእምጽቡር ጽሩ የገብረ ያለው ይሄን እንደ ንጹህ ወርቅ ከጭቃ ፈልቅቆ አወጣት፣ አንጥሮ አስገኛት። እመቤታችን ነውር እንዳይኖርባት አድርጎ በዚያ ላይ ምን ጨምርበታል? ወርቅ ጨምርበታል። አያችሁ፣ እግዚአብሔር መጀመሪያ በንጽህና አዘጋጃት። እዚያ ላይ ምን ተጨመረበት? የራሷ ቅድስና ሰርታ ጠብቃ። መጀመሪያ ከማይነቅዝ እግዚአብሔር ሲያነጻት ላትነጻ ነው እንዴ? እምቢ ልትል ኑሯል ይላል። በዚህ ያነጻ እንግዲህ ሔዋንን አላነጻትም? እሷን ሳንጽቶ ፈጥሯት የለ። ድንግል ማርያም መጀመሪያ የማይነቅዝ እንጨት እዚያ ላይ ወርቅ መጨመሩን የሚያስደንቀን እግዚአብሔር ንጹሕ አድርጎ ፈጠራት። እሷ ደግሞ እግዚአብሔርን እያመለከች ፍጹም ቅድስና ጨመረችበት። ፍጹም ቅድስና። እንግዲህ መጀመሪያውን የማይነቅዝ እንጨት እዚያ ላይ ወርቅ ተጨምሮበት ወደዚያ የሚቀርብ ነቀዝ ምን አይነት ነው? ወደዚያ የሚቀርብ ትል አለ? የለም። ያንን የሚበላ ብል አለ? የለም። ለምን? መጀመሪያም አይነቅዝም፣ እንደገናም በወርቅ ተለብጧል። ምን ማለት እንደሆነ ይገባቸዋል። እዚያ ላይ ደግሞ ምን ተጨመረበት? 10ሩ ቃላት። ወይ ጉድ! ይሄ ታቦት በምን ይነቅዛል? እንግዲህ የእግዚአብሔር ቃል ደግሞ ጠባቂ ነው፣ ይጠብቃል። ደግሞ አንደኛ የማይነቅዝ እንጨቱ ነው። እላዩ ላይ ታቦት ተጨምሮ። አንተ ሰውዬ እንግዲህ ጨርስ እንዳትሉ ብቻ ታቦታት ብለህ እንዳልተኝ እንድትዙት ኩርም ደጋገመው ሆን ብዬ እንደጅል መጀመሪያ የማይነቅዝ እንጨት ከዛሳ ታቦት ተጨምሮበት እዚያ ላይ ደግሞ የማያልፈው የእግዚአብሔር ቃል ተጽፎበት ያን ታቦት የሚነካ እጅ አለ? የለም። ቢነካሳ እጁን ይቆረጣል። ለምን? የእግዚአብሔር ቃል አለበት እዚያ ላይ። ይሄ ታቦት አይፈርስም። ለምን? በወርቅ ተለብጧል። ለምን? የእግዚአብሔር ቃል ተጽፎበታል። እንግዲያው እመቤታችን ቅድስት ድንግል ማርያም መጀመሪያ ያለ መርገም ፈጠረ። ኋላ እሷ ቅድስና ጨመረችበት። በኋላ አካላዊ ቃል አደረባት። ይሄንን ስጋ የሚደፍር ሞት የለም። ይሄን ስጋ የሚያፈርስ ሞት የለም። ይሄ ስጋ አይፈርስም። ምንም አይፈርሰው። በወርቅ የተለበጠ ነው። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ ምን አለ? የኃጢአት ደመወዝ ምንድን ነው አለ? ሞት ነው። ድንግል ማርያም ኃጢአት ካልሰራች የኃጢአት ደመወዝ የለም። ዕዳ የለም ከድንግል ማርያም። ሞት ምን አለባት? ወይምጣ ምን አበድሯታል? ከእሷ ምን ገንዘብ አለ? ከድንግል ማርያም ሕይወት እንጂ ሞት ገንዘብ ነው። ርቱ ሃይማኖት የተባለ ሊቅ ሲናገር ሰይጣን ካንተ እንዲርቅ ከፈለግ ገንዘቡን መልሰህ ታምጣለህ። ውሻ እንዲርቅ ከፈለግ እኮ ስጋውን ወርውረህ
ያን ስንጥልለት ሰይጣን ይርቃል። ያ ክፉ አደራ ክፋት ነው። ሞት ደግሞ ሰይጣንን ተጠግቶ ይመጣል። ከድንግል ማርያም ሞት አንዲት ሳንቲም የለውም። አንዲት ሳንቲም የለውም። ቁንጣሽ ሳንቲም ገንዘብ የለውም። ከድንግል ማርያም ቅንጣት ስንዴ ታክል ነገር የለውም። ምኑን ሊለቅም ነው ከድንግል ማርያም መጣ? ወደ ድንግል ማርያም የሚያቀርብ ምን መቅረብ የለም። በዚያ ውስጥ ሳለ ደግሞ አንደኛ የሞት ዕዳ የለባትም። አካላዊ ቃል ይጠብቃታል። ለምን? በማህፀኑ አድሯልና። ታቦቱን የሚጠብቀው መጀመሪያ ተፈጥሮ፣ ቀጥሎ ወርቁ፣ ቀጥሎ ቃሉ ነው የሚጠብቀው የሚያስከብረው። ድንግል ማርያምን ያስከበራት ከሞት በላይ ሆና እንድትነሳ ያደረጋት መጀመሪያ በጥንተ ተፈጥሮ መክበሯ፣ ሁለተኛ በንጽህና የተሸለመች መሆኗ፣ ሶስተኛ የአካላዊ ቃል እናት መሆኗ። እነዚህ ሶስቱ ድንግል ማርያም በሞት እንዳትደፈር አድርጓታል። መሞቷ ግን የሰው ልጅ መሆኗ እንዲታወቅ ልጇ በሄደበት መንገድ መሄድ ስለነበረባት ከቃሉ ጋር ናችሁ። ሶስተኛ ድንግል ማርያምን የእግዚአብሔር ከተማ የሚያሰኛት ለምን ይመስላችኋል? አሁን የአምላክ እናት ስለሆነች ነዋል። መጀመሪያ ንጹሕ ስለሆነች ነዋል። ሁለተኛ የአምላክ እናት ስለሆነች፣ ሶስተኛው ተመሳሳይ ነው። በእርግጥ የሕያው ሊቀ ካህናት እናት ስለሆነች ነው። የምን እናት አልኳችሁ? ተናገሩ እንጂ። የሕያው ሊቀ ካህናት እናት ድንግል ማርያም ለምንድን ነው ዛሬ ያረገች? እሷ ከሌላው ተለይታ ከሞት ተለይታ እንድትነሳ ያደረጋት ምንድን ነው ተብለን ብንጠየቅ የማትፈርስ መቅደስ ስለሆነች፣ መቅደስ ዘኢትትነሰት ስለሆነ፣ ልጇ ደግሞ ቀዋሚ ሊቀ ካህናት ነው። ወይክል አድኅኖቶሙ ለለ ይመጽኡ እንተ መንገዴሁ እስመ ሕያው ውእቱ ወይተነብሎሙ። እርሱን አምነው ለሚመጡት ሁሉ ሊያድናቸው ይቻለዋል፣ ለዘላለሙም ሕያው ነውና ያስታርቃቸዋል። ሌሎቹሳ እያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አያሰናብታቸው። እሱሳ እስመ ይሳር ክህነቱ ለዓለም፣ ለዘላለም ክህነቱ አይሻርም። ስለዚህ ሊቀ ካህናት ዘይቀውም ሎሙ ውስተ ቀዋሚት ጽርህ ያለው ለዚህ እኮ በማትፈርሰው መቅደስ የሚቆመው ሊቀ ካህናት ኢየሱስ ክርስቶስ ነው። አሁን ሊቀ ካህናቱን የሰው እጅ ያልሰራት መቅደስ ወዳልሰራት መቅደስ ገባ። ይሄን ሊቃውንት አራት ትርጉም ሰጥተውታል። የሰው እጅ ያልሰራት መቅደስ አንደኛው መስቀል ነው። እንዴ አይሁድ አይደል የጠረቡት? አይሁድ ለሞት ጠርበውት ክርስቶስ ለሕይወት ስላደረገው እነሱ ባላዘጋጁት መንገድ ስለዋለ የሰው እጅ ያልሰራው ይባላል። ከዛስ ሁለተኛቱ የሰው እጅ ያልሰራት መቅደስ ድንግል ማርያም። ሌላውን ሰው ፈጥሮታል እንዴ ይሉ አልፈጠረውም፣ እግዚአብሔር ነው የፈጠረው። ግን የሰው እጅ አለበት። የሰው እጅ አለበት ማለት ምን ማለት እንደሆነ ገብቷቸው ሰውን ይሰራዋል፣ ያፈርሰዋል። ድንግል ማርያምን እግዚአብሔር በእጁ የሰራል። በንጽህና እጆቹ እንዳበጃት እንዳኖሯት የተገኘች ናት፣ ያልተለወጠ። ከዚህ የተነሳ ሊቀ ካህናት ኢየሱስ ክርስቶስ የገባ ግን አለ የሰው እጅ ወዳልሰራት መቅደስ ነው፣ ዘራውራዙስ ወዳላረፈባት ነው። አንድም ብለው አባቶቻችን ደብተራ ጳውሎስ የሚባሉ እዝነ አብ ነው ይላሉ፣ የአብ ጆሮ ነው ይላሉ። ወደ አብ ጆሮ ገባ፣ ድምፁ ተሰማለት ማለት ነው። በዕለተ ዓርብ ያቀረበው መስዋዕትነት ወደዚያ ገባ። አንድም ወደ ደብተራ ብርሃን ገባ ይላል። ክርስቶስ ብቻ የገባባት ሊቀ ካህናት ስለሆነች ድንግል ማርያም አለና ቅዱስ ያሬድ ወደማያልፈው ዓለም ያረገችው ድንግል ማርያም ከሞት የተነሳችው የሊቀ ካህናቱ መቅደስ ስለሆነች ነው ብሎ ገልጾልናል። እመቤታችን ያረገችው በዚህ ምክንያት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንዲህ ያለችው መቅደስ ልትፈርስ አይገባትምና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የመጡ ሰዎች ሁሉ እግዚአብሔርን ታቅፋው ያገኙ ከድንግል ማርያም እጅ ነው። ወርቅ ይሏቸዋል ሃይማኖት፣ ዕጣን ይሏቸዋል ተስፋ፣ ከርቤ ይሏቸዋል ፍቅር። ሃይማኖት፣ ተስፋ፣ ፍቅር ይዞ ለመጣ ሁሉ እግዚአብሔር ከድንግል ማርያም እጅ ይገኛል። የትም አይደል፣ ከድንግል ማርያም እጅ እግዚአብሔር ይገኛል። እና እመቤታችን እግዚአብሔር ከተማ ናት። በእውነት ዛሬ ሞት ሳይደፍራት ጎበዝ ንጉሥ ያለበት ግቢ እኮ በቀላሉ አይደፈርም። ይደፈራል እንዴ? አይደፈረው። እንኳን ልትደፍረው ዘወር ብለህ ብታይ ዘበኞቹ ቀጥ ብለን ይሉሃል። ምን ዘወር የሚያስብል ምን አስበህ ነው ይሉሃል ማለት ነው።
እና እመቤታችን የንጉሥ መባል እንተ ይርእ አይነ ንስር ዲያብሎስ ያላያት አሞራው ያላያት ገነት ናት እመቤታችን። ማየት አይችልም ድንግል ማርያም እንኳን መቅረብ ሞት ድንግል ማርያምን ማየት አይችልም። እንኳን ድንግል ማርያምን ሄኖክን እንኳን ከበቶ እግዚአብሔር አይደል ያለው አላየው ሞት እንዳያየው ሰወረው ነው ያለው። ሞት እመቤታችን እንኳን መንካት ማየት አይችልም። ሞት ያላያት ሀገር ድንግል ማርያም ነው። አሁን እንዲህ ብለን መዘመር እንችላለን። መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሐኒ እስከ ኤዶምያስ። ወደማይደፈር ከተማ እንደው ማን በወሰደኝ አለ ቅዱስ ዳዊት። ዮሐንስ ዘደማስቆ ማትደፈረው ከተማ ማርያም ናት አለ። ለምን? ንጉሥ ክርስቶስ እያለ ያችን ከተማ ማን ይደፍራል? እንግዲያው ሰላም ወዳለበት ወደማይደፈር ከተማ ሮጦ መጠጋት የማይፈልግ ማን አለ? ማንም። ስለዚህ እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ የማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ዛሬ አርጋለች። በእውነት የሰው ልጅ ባህሪ ከብሮ ያየ ነው በእሷ ነው። እግዚአብሔርም ፈልጋላችሁ አትፈልጉ? ሁላችሁም ጥሩ፣ እግዚአብሔር ይስጣችሁ። ሽልማቱም እንደሆን ታውቃላችሁ፣ እመቤታችንን ማየት ነው። የፍልሰታ ሽልማት ድንግል ማርያምን ማየት ነው። ሐዋርያት ይህን ጾም የሰዩት የጾሙት አሳየን ብለው ነው። ስለዚህ እንደው ቀንስ ይቅር ብፁዕ ዘይርእየኪ በሕልሙ ሌሊት ተብሏል ደራሲው። እንደው ቀንስ መቼም አይሆንም። ኧረ በሕልሙ ያየሽ ሰው አለ ደራሲው ማኅሌተ ጽጌ ላይ፣ በሕልሙ ያየሽ ሰው የታደለ ነዋል። እንደው በህሊናችን ማየት በህሊናችን ማየት ያችን የእግዚአብሔር ከተማ በህሊናችን ማየት ሂደን ልንገራችሁ፣ እዚያች ከተማ ሄዳችሁ ለመኖር ፓስፖርት አያስፈልግም፣ ትኬት አይቆረጥም፣ ይለፍ ደብዳቤ የላቸው። ደግሞ አዲስ መታወቂያ መጥቷል አሉ፣ እሱን መያዝ አይጠበቅባችሁም። ለዚህ ለከተማው ያዙት እንዳትጥሉት፣ ደግሞ መታወቂያ አትያዙ ብሏል ብላችሁ አታላትሙኝ ማለት ነው። ሰምታችኋል። ምንም አያስፈልጋችሁም። የሚያስፈልጋችሁ የልጇን የደሙን ማህተም መያዝ፣ የሚያስፈልጋችሁ ማርያም እመነ ማለት ነው። እናታችን ማርያም ሆይ ማለት ብቻ ነው። ሰማችሁኝ? እናታችን ማርያም ማለት ደስ ስለሚል ደግሞ እናት ትሆናችሁ ብሏል። እናት ደግሞ በቃ ልጅ ጭቃ ቢያወቃ ምናምን ቢል ምናምን ከመበጽቡ ርትዋኔ ብሏል ደራሲ። ጭቃ እንደሚያወቃ ሰው እንደው ቁጠረኝ ብሏል። ልጅ ጭቃ አውቆ ሲመጣ እሰይ ልጅ ለማቡካት ደረስክ ትለዋለች እናት። ስለዚህ ብናበላሽም ድንግል ማርያም አትንቀንም። ለምን? ቅዱስ ጴጥሮስ አበላሽቶ ሲመጣም እናቱ ሆና ነው የተገኘች። ልጇን ክዶ ሲመጣ ብናበላሽም አትንቀንም፣ ትወደናለች። የእሷ ልጆች ያደረገን አምላክ እግዚአብሔር ይክበር ይመስገን። ዘወትርም ሁልጊዜ ወደዚያች ከተማ እንሄዳለን። እርግጠኛ ነኝ ከእሷ ተጠግተንም በሰላም እንኖራለን። ወስብሐት ለእግዚአብሔር። ይቆየን።